La parte 8 part 8 እንደተለመደው ይሄን የፍርሃት የጭንቀት የድብርት መንፈስ አርገነው እንገባለን። ዛሬ በጥያቄያችሁ መሰረት ነው ፒክአፕ ላይኖቹ። ፒክአፕ ላይን 1 ለፌደራል ፖሊስ ያቀመሽኝ ካልሽዮ የመታሽኝ ቴስታ በጣም ተስማምቶኛል። ዛሬ ማታ ልምጣ። ያው መጀመሪያ ከሽ ታረጋለሽ፣ ከዛ ግን ሙክክ ነው የምትለው። እንደምታውቁት ሁለተኛው ድፍረት ይጠይቃል። በተሰባበረ እንግሊዘኛ እንዴት ፈረንጅ ልጥበስ የቦሌ ቺክ ልጥበስ ምናምን ላልኮልሽ ይሰራል። ሚ ስፒክ ኖ እንግሊሽ just a little bit come give me that pussy I wanna beat it እቺን ሸምድደ በላት በቃ ሙክክ ነው የምትለው። and the last one ለሃይ ስኩል ተማሪ reproductive system አልገባ ብሎሻል። ቲዮሪ እኮ ሲሆን በጣም ይከብድሻል፣ በተግባር እናርገው ቀለል ይልልሻል። በቃ አሳይመንት እያለች ነው አንተ ጋር የምትመጣው። ዩኒቱ ካለቀ በኋላ ሁላ አስጠናኝ ነው የምትል። ያኔ አንተ ደጅ ታስጠናለህ። ይሄኔ ፍልሽ የሞደድን ፊደል የቆጠፉብሽ በሄድኩበት ሁሉ በገባሁበት እሷን እችላለሁ የኔ ማንነት። አይ ደህና ልጅ ነበረ የኮራ የደራ ይሉኛል ሰነፈ እሷን ወደደና እኔ አንቺን ሞደዴ ከሆነ ስንፍና ኧረ እንደው ይቅርብኝ እንደሱ ጉብዝና ሁሌ ጥፍሬኔውማ አያምርም። እኔ እንዳንቺ ማሽደላኝ ከጥፍርሽ የበለጠ የሚያሳስብ ነገር አለብኝ። የሆነ እኮ ሶፍትዌር ዲቨሎፕ የምታረግ ነው የምትመስለው ስኔክ እየተጫወትክ። የፋርማሲው ስኔክ ይጠምጠምብሽ። ቶዋ አትየው። አንተም ማን ይለምናል? ወጥቼ ጥፍሬን አሳይቼ እመጣለሁ። ከዚች ንቅንቅ ላለሁ በይና ቅልጥምሽን ብዬ ነው የምጥልሽ። እስኪ አንዴ እንኳን ይኸው። ለነገርማ ትበረታለህ። ካን ዩ ፕሊዝ ሌት ሚ ፕሊዝ። ለምን አትተኝም አንቺ ሴትዮ? ወይኔ ጥፍሬን ወድጄው ልሞት ነው። ሜይ ጋድ ብለስ ዩር ሶል። አልሰማሁም ነበር። አታውቃለህ መቼ ደውላለህ? ደንበኛ ነው መቼ ይደውላል? ሰላም አስለቃሽ ነኝ። እሺ እና ማን የሞተባችሁ? የሞተብን እንኳን እዚህ እኔ ስራ ላይ አለመተማመን አለው። እኔ ኢትዮጵያ ወክዬ ሌላ ሀገር ላይ ባስለቃሽነት ዋንጫ መጣው ሰው ነኝ። እሺ ይገርማል። ኢትዮጵያ ውስጥ ለመጀመሪያ ጊዜ እምባለምን የሚባል የአስለቃሾች ባንድ የመሰረትኩት እኔ ነኝ። ግን ሰዎች ልጅ ሚካኤል ነው አንደኛ የሚሉት። በምን በሂፓፕ ያማል እንዴ? ለማንኛውም ሂሳቡ እንዴት ነው የምንከፍለው? በሊትር ነው የምናስከፍለው። ማለት ያስለቀስነውን በያህል ነው የምናስከፍለው። እኔ አላውቅም ብቻ ግን ሳይ አስለቃሽ አመስል እኔ አዎ ያው ላስለቀስ እችላለሁ። አስለቀሰኝ። እሺ ኦኬ እስኪ ስለ ላይ ታወራ። ቀበሌ ሄዳችሁ ፊት ለፊት ከስተመር ሰርቪስ ላይ የምትቀመጠው አለች እንዲህ የምትለዋ ማለት ናት። ምን ፈልገሽ ነው? ምን አይደለም እሱ ስብሰባ ገብቷል። እኔም እናውቃለሁ ስንት ሰዓት እንደሚመጣ። ቁጭ ብለሽ ጠብቂው። እንዴት ነው የሚያረጋት? ሰማሻት? ምን ነው አባይ ትምህርቱ እርግፍ አድርገሽ ተውሻል። በቃ ስልክሽ ላይ ደግሞ ደህና ውጤት እንዳለው ስትገለፍጫለሽ። አባ ታዲያ በትርፍ ጊዜ ምን ላድርግ? ስለሚያዝናናኝ እኮ ነው። እኔ ባንቺ ጊዜ ምን እንደሚያዝናናኝ ንገርሽ። መማር፣ ትምህርት ቤት መሄድ፣ ከዛፍ ዛፍ እንደ ጦጣ ዘልዬ በእግሬ 15 ኪሎ ሜትር ሂጄ ፀሐይ የበላኝ ነው የተማርኩት እኔ። አዎ እኮ እሱማ ትክክል ነው እኮ እሱማ ትክክል ነው። ትክክል አይደለም ብያለሁ እኔ እኔ ከጓደኞቼ ጋር የትምህርት ቤት አጥር የዘለልኩት ብያለሁ። ፖሊሱ ለምን ብቻ እነሱ እንግዲህ ታልቀረ እነዚህ የሚነሱ ጋሽ መርማሪ ጋሽ መርማሪ አኩል ማንኛው ነው
ተኝና ተነሱ ለአገር አሳፋሪ እውነት ለመናገር እንደው ጋሽ ፖሊሱ ተዚህ ነጋ ጠባ ዝንጥ አርጎ ልብሱ አደባባይ መሃል ያለ ስራ ቆሞ ተሚፍቀው ጥርሱ ሳይሻል አይቀርም ሕገ ወጥ ሆነ እንጂ አስር ይጀነሱ ሃይ ሰላም ናችሁ ልጆች? እንዴት ናችሁ? ወደል ጌጃ ረዞር ወደልኛ ደሞ አናት ምን ያለ እናትር ጉዞ ነው በተራራ ስቀው ነበር እንዴ? ያደግንበት መንደር ይሄን ነው የሚመስለው። ይሄን ፊት ማን ይስተዋል? ከት ይሳታል? እንዴት ይሳታል? እንዴት ይሳታል? ቲክቶክ እንዴት ነው? ዝም በል በእናትህ ምን ይመስላል? በእናታችሁ እንዳልመጣማ እኮ ይሄ ከለከለኝ። ይሄን የተለቀቀ ቤት የሚመስል ፊትን ይዘው ቂ እንዳታልፍ ዛሬ በሰላም ማድረር አልፈለክም መሰለኝ። ከለታት አንድ ቀን ሲኖሩ ያው ኖረው ሞቱ ማለት ነው። ይሄ ደግሞ ኮከነ ምን አባቱ ዱቄት ምን ይወጣለታል ዝንጀሮች እንኳን አኩቴ ይሉታል። ጤና ይስጥልኝ ኢትዮ ቴሌኮም አብልኝ ምልምደው። ሃሎ ጤና ይስጥልኝ። ዋይፋይ ተበላሽቶብኝ ነበር ባንክ። ዋይፋይ ተበላሽቶበት ነው ደንበኛችን ተበላሽቶ ነበር ዋይፋይ ወጥቶ ከጓደኞቹ ጋር ለምን አይስናኑ ደንበኛችን? እንዴት ምን ማድረግ እንዳለብኝ አንተ ልትነግረኝ ነው እንዴ? አካባቢውን ለምን አይቃኙትም ደንበኛችን? እኔ ማድረግ የምፈልገውን አላውቅም እንዴ? እርሶ ዋይፋይ ላይ ተተክለው ሚስቶት 8ኛ ልጇ እንዳረገዘች ያውቁ ኖሯል ደንበኛችን። 3ኛ ልጆት ህዋትን ወክሎ እንደዘመተ ያውቁ ኖሯል ደንበኛችን። ከ4ኛ ልጆት ጀምሮ የእርሶ እንዳልሆኑና የጎረቤቶት ያውቸር ልጆች እንደሆኑ ያውቁ ኖሯል ደንበኛችን። ዋይፋይ ላይ ተተክለው እንዴት ያውቃሉ ደንበኛችን? ጎረቤቶት አቶ አቡቸር እርሶ ቤት ገብተው መኖር እንደጀመሩስ ያውቁ ኖሯል ወይ ደንበኛችን? ስለዚህ ዋይፋይ ማለትን ትተው ህይወቱን ያስተካክሉ ደንበኛችን። ግልጽ ነው ደንበኛችን። እናመሰግናለን። ደህና ይሁኑ።